በጊዜያዊ ስሜት ላይ ተመስርተህ ቋሚ ውሳኔዎችን አትወስን። ሐሳብህን ተቆጣጠር፣ አለበለዚያ ሐሳብ አንተን ይቆጣጠራል። የማይረዱህን ሰዎች ለማስረዳት ጊዜህን አታባክን። ምክንያቱም ሰዎች መስማት የሚፈልጉትን ብቻ ነው የሚሰሙት። ማስተካከል ያለብህን ነገሮች ሲነግሩህ በቅንነት ተቀበል። ነገር ግን በንቀት የሚተቹህን በፍጹም ፊት አትስጣቸው። በተቆጣ ጊዜ ከቻልክ ዝም በል። ቃላት ካፍ ከወጡ ግን ብዙ ነገር ይበላሻል። ሁልጊዜ እኔ ያልኩት ይሁን አትበል። ባታምንበትም እንኳ አንዳንድ ጊዜ ባለመስማማትም ቢሆን ተስማማ። መረጋጋት የውስጥ ሰላምን ይሰጣል። በተረጋጋ ጊዜ በግልጽና በትክክል ማሰብ ትጀምራለህ። አልፎ አልፎ የማትወድቅ ከሆነ ባለህበት እየተሽከረከርክ ነው ማለት ነው። የትም አትደርስም። እናም መንገድ ቀይር። አንዳንድ ጊዜ አልችልም ወይም አይሆንም ለማለት ምክንያት መግለጽ አይጠበቅብህም። የጀመርከውን እስክታጠናቅቅ ድረስ እቅድህን ለማንም አትናገር። ይህም ማድረግህ የበለጠ አቅም ይሆናል። ሌሎችን መቆጣጠር ጠንካራ ሊያስብል ይችላል። እውነተኛ ኃይለኝነት ግን ራስን መቆጣጠር መቻል ነው። በሕይወት ጉዞ ውስጥ ከፍጥነት በላይ የምንሄድበት አቅጣጫ የበለጠ አስፈላጊ ነው። ምክንያቱም መዳረሻችንን የሚወስነው እሱ ነው። ጥሩ ቀናት ደስታን ይሰጡሃል። ከመጥፎ ቀናትም ትምህርትን፣ ልምድን ታገኛለህ። በሕይወትህ ያሳለፍካቸው ምርጥ ቀናት ደግሞ ጥሩ ትዝታን ጥለውልህ ያልፋሉ። እናም ሕይወት መልካም ናት። ማህበረሰቡ ከሚያደርገው ተራ ነገር ራስን ነፃ አድርግ። ምክንያቱም አብዛኛው ሰው ዝም ብሎ የሚነዳ የበግ መንጋ ነው። ምን እያደረገ ወዴት እየሄደ እንደሆነ እንኳን አያውቅም።